ለብዙ ሴቶች ወሊድ ህይወትን የሚቀየር አሳዛኝ ክስተት ያመጣል። ይህም ፌስቱላ ነው። ሐምሊን ፌስቱላ ኢትዮጵያ በሚሰራው ህይወት ለዋጭ ስራ እና በተባበሩት መንግስታት የህዝብ ፈንድ ወይም UNFPA ድጋፍ ተስፋ እንደገና እየለመለመ ነው። ፌስቱላ የሚከሰተው በወሊድ ወቅት የምጥ ሂደቱን እንቅፋት ሲገጥመው በሚፈጠር ውስጣዊ ጉዳት በጽንሱ መተላለፊያና በሽንትፈኛ መካከል ወይም በጽንሱ መተላለፊያና በፊንጢጣ መካከል ሽንቁር ሲፈጠር ነው። በየቀኑ ከዚህ ሁኔታ ጋር መኖርን ጤናን ብቻ ሳይሆን ክብርንም የማጣትን ህመም አስቡት። ግን ተስፋ አለ። ህክምናው የቀዶ ጥገናን ያካትታል፣ ነገር ግን የስሜት ድጋፍን እና ለመዳን ጊዜን ይጠይቃል። ግንቦት 22 ልዩ የሆነ ገቢ ማሰባሰቢያ የእራት ምሽት ላይ በሂልተን ሆቴል እንሰባሰባለን። እኔም እዛ እገኛለሁ። እናንተም እንድትቀላቀሉኝ ጋብዛችኋለሁ። የመግቢያ ትኬቶን ይግዙ፣ ጓደኛውን ይዘው ይምጡ። በአንድነት ክብርን፣ ተስፋንና ህልምን መመለስ እንችላለን።